ሰላም ቤተሰብ እንዴናችሁ? ዛሬም አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ጀምሩት። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለጓደኞቻችሁም ሊመቻቸው ስለሚችል ሼር አድርጉላቸው። ዛሬ አንድ የቴሌግራም አፕ ነው ይዤላችሁ የመጣሁኝ። በጣም ገራሚ የሆነ ፊውቸር አላት። ስሟ ሪትምግራም ትባላለች። ስለ አፓ ገብቼ ከማሳየቴ በፊት አፓን የመረጥኩበትን 3 ነገሮችን ልንገራችሁ። አንደኛው አንድ ሰው ወደ እናንተ የላክላችሁን ቴክስት ከናንተ ላይ ማጥፋት አይችልም። እንደሚታወቀው በቴሌግራም አፕ በዋናው ቴሌግራም ማለት ነው ስትጠቀሙ ወይም በሌሎች በማንኛውም በቪዲዮግራም በፕላስም ስትጠቀሙ አንድ ሰው የላክላችሁን ቴክስት ከራሱ ላይ ሲያጠፋው ከናንተ ማብሮ ማጥፋት ይችላል። በሪትምግራም ግን እንደዚህ አይቻልም። አንድ የላካችሁት ፎቶ ሰውየው የላካችሁለት ሰው ራሱ ካላጠፋው እናንተ አንድ የላካችሁትን ማጥፋት አይችሉም። ወይም ደግሞ ለናንተ የተላከን ፎቶ ሌላ ሰው የላከላችሁ ሰው ማጥፋት አይችልም እናንተ ራሳችሁ ካላጠፋችሁት ማለት ነው። ሶ ይህ አንደኛው የወደድኩት ፊውቸር ሲሆን፣ ሁለተኛው ፊውቸር ደግሞ ብዙ ጊዜ እንደሚታወቀው በቴሌግራም ሰልፍ ዲስትራክቲቭ ፎቶ መላክ የተለመደ ነው። ወይም ደግሞ አንዴ ያን ፎቶ ካየው በኋላ በራሱ እንዲጠፋ የሚያደርግ ሲስተም ነው። ሶ በሪትምግራም ተጠቅማችሁ ይሄንን ፊውቸር ስትጠቀሙ ግን ሰልፍ ዲስትራክቲቭ ፎቶ ቢላክላችሁ ወይም ደግሞ ብትልኩ ዲስትራክት አይሆንም። አንዴ እንደታየ ቪዲዮ ደጋግማችሁ ብታዩትም ቪዲዮ አይጠፋም፣ ይቆያል ወይም ፎቶ ማለት ነው። ሶ ሁለተኛው የወደድኩት ፊውቸሯ ሰልፍ ዲስትራክቲቭ ፎቶ ሲላክላችሁ እሱ አለመጥፋቱ ነው። ሶስተኛው ደግሞ በአንድ ጊዜ ቴሌግራም ዋናው ቴሌግራም አፕ እንደሚታወቀው በአንድ ጊዜ ወይም በተመሳሳይ ሰዓት 3 አካውንቶችን ብቻ ነው መጠቀም የሚቻለው እና ፕላስ ቪዲዮግራም ምናምን እስከ 6 ይቻላል። በዚህችም በሪትምግራም 6 አካውንቶችን እኔ ያየሁት ነው። ማክሲመም 6 ተጠቅሜበት አውቃለሁ። እስካሁን 6 አካውንቶችን በተመሳሳይ ሰዓት ማስጠቀም ይችላል። ሶ ይህም ሶስተኛ የወደድኩት ፊውቸሩ ነው። ይህን የነገርኳችሁን ወደ ቴሌግራም ወደ ሪትምግራም ገብቼ 2 ስልኮችን ተጠቅሜ እየላኩኝ ላሳያችሁ። ሪትምግራም ስከፍቱት ይሄን ይመስላል። ሶ አሁን በሌላ ስልክ ልላክና አሳያችኋለሁ። ይሄው ቴክስት አሁን እየላኩኝ አሳያችኋለሁ። ሃይ ብዬ ልላክና ላሳያችሁ። ሃይ አልኩኝ። እዚህ ሃይ ምረገውልኛል። ሶ አሁን ይሄንን እደልተዋለሁ ማለት ነው። ዲሊት አልኩትኝ። ይሄው እንደምታዩት ዲሊት ኦልሶ ፎር ብሎ ይሄው የዚህኛውንም ደለትኩትኝ። ዲሊት አልኩትኝ። ሶ እዚህ አልተደለተም። ወጥቼ ላሳያችሁ። ይሄው እንደምታዩት ዲሊትድ ከታች ያሳያችኋል። ከዛኛው ዲቫይስ እንደተደለተ ያሳያችኋል። ግን ከናንተ ላይ አይደለትም ማለት ነው። አንደኛው የወደድኩት ፊውቸር ይሄ ነው። ሁለተኛው ወደ ሰልፍ ዲስትራክቲቭ ፎቶ ደግሞ ላሳያችሁ። ለ3 ሰከንድ አልኩት። ይሄው እንደምታዩት ይሄው ልከዋለሁ። ይሄው ለ3 ሰከንድ ነው እንደምታዩት። ይሄው ልከዋለሁ። ይሄው ከፈትኩት። ይሄው አይጠፋም። እንደፈለጋችሁ ማየት ትችላላችሁ። ይሄ ሳምንትም አስቀምጡት፣ ከወር በላይ አስቀምጬ ቼክ አድርጌዋለሁ። አይጠፋም። ሶ ሁለተኛው የወደድኩት ፊውቸር ደግሞ ይሄ ነው። እናም ይሄ ፒን ይመስላል። ሌላው ደግሞ እንደነገርኳችሁ በተመሳሳይ ሰዓት 6 አካውንቶችን ማስጠቀም ይችላል። እንደምታዩት አሁን ራሱ ነው 5 አካውንቶችን እየተጠቀምኩበት ይገኛል። ሶ ይህን አፕ ተጠቀሙት። በጣም ደስ የሚል አፕ ነው። ይህን ለመጠቀም ፕሌይ ስቶር ላይ ቼክ ላድርግላችሁ። ፕሌይ ስቶር ላይ አታገኙትም። ፕሌይ ስቶር ላይ ገብተን ማየት እንችላለን። ሰርች አረኩትኝ ሪትምግራም 2024 ይላል። ግን ስገቡ አፑን አታገኙትም። ቪዲዮግራም ፕላስ ሜሴንጀር ምናምን ነው የሚላችሁ። ሶ ይሄን አፕ የምታገኙበትን የቴሌግራም ግሩፕ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በሱ ገብታችሁ ከቴሌግራም አውርዳችሁ መጠቀም ትችላላችሁ። ሌላ ጊዜም በተመሳሳይ ቪዲዮ መለሳለሁ። ይመቻችሁ።